ሰላም ዛሬ ወደ አካውንቲንግ ዓለም ሲገባ ይህን አስታውስ። የአስፈላጊ አስተዳደር የተመለከተ አካውንቲንግ በቁጥር ብቻ አይደለም፣ የቁጥሮቹ ታሪክ መረጃ መሆንና ማወቅ ማገነዘብ ነው። እያንዳንዱ ባለመጠን፣ እያንዳንዱ የገንዘብ መግቢያ ወደፊት የስኬታችን መንገድ ነው። አስተውሉ፣ መጥቀስ፣ ጥያቄዎች ይጠይቁ፣ መረጃ መጣጣቂያ ፈቱ። እነዚህ እንደ መማር መንገዶች ናቸው። የገንዘብ ወደፊት የመስመር መጀመሪያ እንደሚታወቅ እንግዲህ መጀመሪያ ገብታችኋል። በርቱ። እሺ። ሰላም ኢትዮ ኢዱ ቴክ ቤተሰቦች እንዴት ናችሁ? ዛሬ የምንማረው ፋንዳሜንታል ኦፍ አካውንቲንግ 1 ቻፕተር 1 አሳምፕሽን የሚለውን ፓርቲ ይሆናል። ለሰናችን ከመጀመራችን በፊት ይህን ቻናል ለሌሎች እንዲደርስ ላይክ፣ ሼር በማድረግ ጀምሩ። ለሌሎች ተደራሽነት እንዲኖረው ቻናሉም እንዲያድግ ዛሬ ነገ ለናንተ ነው። ነገ ደግሞ ለናንተ ለወንድሞቻችሁ ለእህቶቻችሁ እንዲሆን ሼር እንድታደርጉ ሪከመንድ አደርጋችኋለሁ ማለት ነው። ሰው እንጀምር። አሳምፕሽን ይላል። ያው ግምት ነው አይደለ? ግምት የተኛው አካውንቲንግ ፕሪንሲፕል ሲጀመር ከግምት ነው የሚጀምረውና አሳምፕሽን የሚለው ምን እንደያዘ እስቲ እንዴ Assumptions provide foundation for the accounting process ይላል። ሶ ፋውንዴሽን ነው ማለት ነው፣ መነሻ ቦታ። ለየትኛው ፕሪንሲፕል፣ ለየትኛው ለፋይናንሻል ስቴትመንት ለሚሆነው ነገር ሁሉ ምን እያለ ነው? ፋውንዴሽን ወይም መነሻ ቦታ፣ ኦሪጂን ማለት ነው። በሌላ እንደዛ ነው ማለት እያለ ነው። ሶ ሁለት አይነት አሳምፕሽኖች አሉ እያለ ነው። አንደኛው ማኔተሪ ዩኒት አሳምፕሽን፣ ሁለተኛው ኢኮኖሚክ ኢንቲቲ አሳምፕሽን እያለ ነው። ሶ ማኔተሪ ዩኒት አሳምፕሽን የሚለው የተኛው አካውንቲንግ ትራንዛክሽን ሆነ ኢቨንት ከተፈጸመ በኋላ ይሄ ኢቨንት በገንዘብ ተርም በማኔተሪ ተርም መገለጽ አለበት። ይሄ ማለት ምን ማለት ነው? ይሄን ያክል ገዝተናል፣ ይሄን ያክል ሽጠናል፣ እቺን የምታክል አግኝተናል ምናምን እያልን በገንዘብ ተርም መገለጽ አለበት። ዝም ብሎ እንዲህ አድርገናል ብሎ ማስቀመጥ ሳይሆን በገንዘብ ተርም በማኔተሪ ተርም መገለጽ አለበት ይላል። ሶ ይሄንን ማንበብ ትችላላችሁ። ሌላኛው ደግሞ this assumption enables accounting quantify or major economic events. ሶ ይሄ assumption አካውንቲንግ ላይ ቁጥራዊ መረጃ እንዲኖረው ያደረገ ነው ማለት ነው ይሄ assumption። ሌላኛው ደግሞ the monetary unit assumption is vital to apply the historical cost principle ይላል። ስለዚህ ከሱ ጋር የተገናኘ ነው ማለት ነው። ሶ ሌላኛው ደግሞ ምንድነው? this assumption prevents the inclusion of some relevant information in the accounting record. ይሄ ማለት ምን ማለት ነው? እዚህ ጋር the assumption prevents the inclusion of some relevant information in the accounting record. ይሄ ማለት ምን ማለት ነው? ሪሌቫንት ሳይሆን ኢሪሌቫንት ነው መሆን ያለበት። ምክንያቱም ምንድነው? ለምሳሌ እዚህ ጋር አስቀምጠዋል the health of the company owner ትራንዛክሽን ውስጥ ይገባል። ምን ያክል ካምፓኒ ቢያተርፍ ቢከስር፣ የካምፓኒያችን የባለሀብቱ ጤንነት፣ ለሱ ምን ያክል ሰርቪስ ኳሊቲ እንደተሰጠ፣ ሞራል ኦፍ ኤምፕሎይ ኖት ኢንክሉድድ። ይሄን አናስገባ ማለት ነው። ትራንዛክሽን ከተፈጸመ ያችን ትራንዛክሽን 1 ሚሊዮን ከሆነ 1 ሚሊዮን፣ 2 ሚሊዮን ከሆነ 2 ሚሊዮን ብለን የሰራነውን ያገኘነውን ትራንዛክሽኖችን ነው የምንመዘግበው እንጂ ኢርሌቫንት የሆኑ ኢንፎርሜሽኖችን ትራንዛክሽን ውስጥ እናስገባም ማለት ነው። ሶ the reason ይልና እዚህ ጋር ምን ይላል? companies cannot quantify this information in money term። ስለዚህ ጤንነት፣ የሰርቪስ ኳሊቲ፣ የተለያዩ ነገሮች ለምሳሌ ጤና ስንት ብር ነው ተብሎ ያውቃል እንዴ? አይቻልም አይደለ? ስለዚህ ይሄን ያክል ጤንነት አለኝ ማለት ይቻላል? አይቻልም። ሶ የካምፓኒ ባለቤት ጤንነት ሆነ ሰርቪስ ኳሊቲ፣ ሞራል ኦፍ ኤምፕሎይ እነኝን ማስገባት አይቻልም ይላል ይሄ
አሳምሽን ማለት ነው። ሶ አሳምሽኑ ሁሉም ነገር በሞኔተሪ ተርም የሚገለጹ ነገሮችን ብቻ ማካተት አለባችሁ ይላል አለበት ይላል። ሶ እዚህ ጋር ያለው የብር ሳይኖች ናቸው እነኚህ። ለምሳሌ አሁን ብራዚል ሪል፣ ቻይና ዩሮ፣ ሆንግ ኮንግ ምናምን የሚሉ ነገሮች እናንተ በራሳችሁ ጊዜ ቼክ ማድረግ ትችላላችሁ። ግን እነኚህ ሳይኖችን ሸምድዳችሁ ብታውቁ አሪፍ ነው። ምክንያቱም ነገ ብዙ ነገር በሳይን ትራንዛክሽን ሲሰጥ የምን ሳይን እንደሆነ ማወቅ ስለሚገባችሁ ማለት ነው። ሶ እዚህ ጋር ዩናይትድ ኪንግደም ፓውንድ ነው አይደለ? ዩኤስ ዩናይትድ ስቴትስ ዶላር ምናምን፣ የን ቻይና ጃፓን ምናምን የሚሉ ነገሮች ስላሉ እነዛን ብታውቁ ሞር ሬኮመንድ አደርጋችኋለሁ ማለት ነው። ሌላኛው ደግሞ ኢኮኖሚክ ኤንቲቲ አሳምፕሽን። ይሄ ደግሞ ምንድነው? ኢኮኖሚክ ኤንቲቲ አሳምፕሽን ኢኮኖሚክ ኤንቲቲ አሳምፕሽን ምን ይላል? የትኛው ካምፓኒ ከአንደኛው ካምፓኒ ሴፓሬትድ እና ዲስቲንክት መሆን አለበት ይላል። ስለዚህ በስራው በሚያደርገው ነገር በሚፈጽመው ትራንዛክሽን በሚያደርገው ነገር ሁሉ ኪፕ ሴፓሬት እንደ ዲስቲንክት መሆን አለበት ይላል። አንደኛው ካምፓኒ የራሱን የቻለ ያው ሌጋል ኤንቲቲ አይደለ? ኢኮኖሚክ ኤንቲቲ ማለት ምን ማለት ነው? ሌጋል ፐርሰናሊቲ አይደለ? ሶ ሌጋል ፐርሰን አርቲፊሻል ፐርሰን እስከሆኑ ድረስ የራሳቸውን የቻሉ ናቸው። አንዱ ወደ አንዱ ገብቶ መካተት የለበትም። ኪፕ ሴፓሬት መሆን አለበት ይላል። ሶ እነኚህ ኢኮኖሚክ ኤንቲቲዎች ማን ናቸው? ማንን ነው እንደ ኢኮኖሚክ ኤንቲቲ ብለን መጥራት የምንችለው? አርቲፊሻል ፐርሰን አይደለ? ልክ በቃ ተቋሞች ለምሳሌ አሁን ጤና ጣቢያዎች፣ ሆስፒታሎች፣ ዩኒቨርሲቲዎች፣ ገቨርንመንት ኦርጋናይዜሽኖች፣ ኤንጂኦዎች ምናምን ሲናየው ምንድን ናቸው? ልክ እንደ ሰው አርቲፊሻል ፐርሰን ናቸው ማለት ነው። ሶ እራሳቸውን የቻሉ ነገሮች ስለሆኑ ምንድን ናቸው? ኪፕ ሴፓሬት መሆን አለባቸው ይላል። ሶ it requires that activities of the entities be kept separate and distinct from the activities of owner. ስለዚህ and that other economic entities. so ለምሳሌ አውነሩ የዛ ድርጅት ባለቤት ቢኖረው እሱ ከሚያደርጉ ነገሮች ወይም ከግል ጥቅሞች የተገለሉና ብቸኛ የሆኑ ራሳቸውን የቻሉ ናቸው እኛ ድርጅቶች ማለት ነው። ሌላውን ደግሞ ድርጅቱ አንዱ ከአንዱ ኪፕ ሴፓሬት መሆን አለበት። አንዱ ድርጅት በአንዱ ድርጅት ላይ መደገፍ የለበትም። ራሱን የቻለ መሆን አለበት ይላል። እነኚህ ማን ናቸው ድርጅቶች ስንል፣ ድርጅት ለምሳሌ አንድ ሰው ሚስቱ፣ ልጆቹ ሆነው አንድ ሰው ብቻ የሚመሰረት ከሆነ ፕሮፕራይተርሺፕ እንላለን። ለምሳሌ ከአንድና ከዛ በላይ በአንድ ቤት ውስጥ የሚኖሩም ሆኑ የማይኖሩ ከውጭም ሆኑ ከአንድና ከዛ በላይ ሆኖ ሲመሰረቱ ተደራጅተው ያው አንድ ለአምስት የሚባለው ማለት ነው። ይሄ ኢትዮጵያ ላይ አሁን አንዳንዴ አንድ ለአምስት የሚባል አደረጃጀት እንደመጣ ማለት ነው። እሱን ፓርትነርሺፕ እንለዋለን። ሌላኛው ደግሞ አንድ እስከ 50 ሰው ተደራጅተው በየግሩፑ በየጎራው ከየትኛው ከቀበሌም ከከተማም ዘመድ አዝማድም ይሁን አንድ እስከ 50 ሰው ሆነው ሲያደራጁና ያንን ድርጅት ሲገብቱ ኮርፖሬሽን እንላለን ማለት ነው። ሶ እነዚህን ፎርምስ ኦፍ ቢዝነስ ኦውነርሺፕ ምንላቸው ናቸው ማለት ነው። ሶ እነዛ ምንድናቸው የሚለውን ቀጥለን የምናየው ነው። አሁን ቅድም እኔ እንዳልኳችሁ ፕሮፕራይተርሺፕ አይታችኋል። owned by one person በአንድ ሰው ነው የተመሰረተው። ይሄ ማለት አባት፣ ልጅ፣ ሚስት ምናምን ሆኑ ማለት ነው። በአንድ ሰው ነው። ሶ ይሄኛው ሰውዬ አንዳንዴ ማናጀር ሊሆን ይችላል፣ አንዳንዴ ራሱ ሊያመርት ይችላል ማለት ነው። ስለዚህ ራሱ እያመረተ ራሱ እዛ ቦታ ማናጀር ሆኖ እየሰራ ስለዚህ owner is often manager or operator አይታችኋል። ስለዚህ ለዛ ለመሰረተው ካምፓኒ ወይም ለመሰረተው ድርጅት አንዳንዴ ማናጀር
አንዳንድ ኦፕሬተር የሆነ ሊሰራ ይችላል ይላል። ሌላኛው ደግሞ ኦውነር ሪሲቭስ ኤኒ ፕሮፊት ሰፈር ኤኒ ሎስ ኤንድ ኢት ኢዝ ፐርሰናሊ ላያብል ፎር ኦል ዴብትስ ይላል። ሶ አንድ ሰው ስለሆነ ተበድሮ ሊሰራ ይችላል። ከተለያዩ ሶርሶች ተጠቅሞ ሊሰራ ይችላል። ያንን ስራ ያንን ድርጅት የሚመራው ማለት ነው። ሶ ያልተገደበ ዕዳ ይኖራል። ያልተገደበ በፐርሰናል ነው። ስለዚህ ንግድ እየነገደ ያለ የሆነ ቦታ ላይ ማጓጓዣ የንግዱ ማጓጓዣ ቢጠፋለት ከባንክም ከተለያየ ድርጅት ተበድሮ ሊሰራ ስለሚችል ያንን አንሊሚትድ ላያቢሊቲ አለው ብለን እንይዘዋለን ማለት ነው። ሶ ፕሮፕራይተርሺፕ አንድ ሰው ነው ልጁን ሚስቱን ሆኖ በአንድ ሰው ሲመራ ፕሮፕራይተርሺፕ እንለዋለን። ሌላኛው ደግሞ ፓርትነርሺፕ እንዳልኳችሁ ሁለትና ከዛ በላይ የሆኑ ሰዎች ተሰብስበው ይሄ አንድ ለአምስት አደረጃጀት አይነት ማለት ነው። እንደዛ ሆኖ ሲደራጁ እሱም ፓርትነርሺፕ እንለዋለን። ሌላኛው ደግሞ ኦፕተን ሪቴል ሊሆን ይችላል ወይም ሰርቪስ ታይፕ ሊሆን ይችላል። ሶ ሪቴል የምንለው ይሄ ቸርቻሮ አይደለ? ቸርቻሮ ነጋዴ ሊሆን ይችላል ወይም አገልግሎት ሰጪ ተቋም ሊሆን ይችላል። ስለዚህ በየጎራው ተነስቶ የሚሰሩ ድርጅቶች ሊሆኑ ይችላሉ ይላል። ጀነራሊ አንሊሚትድ ፐርሰናል ላያቢሊቲ አስተውሉ። አይታችኋል። አሁን እዛ ፕሮፕራይተርሺፕም አንሊሚትድ ላያቢሊቲ አለው። ይሄሳ እዚህ ጋርም አንሊሚትድ ላያቢሊቲ አለው እያለ ነው። ይሄንን የሚያገኙ ምንድነው? ሁለቱም ተበድሮ ሊሰሩ ይችላሉ። ምክንያቱም ያኛው ፕሮፕራይተርሺፕ ግል ሰው ነው። ይሄ ፓርትነርሺፕ ግሩፕ ናቸው። አንድም ሁለትም ሶስትም አራትም አምስትም ሊሆኑ ይችላሉ። ነገር ግን እነሱ ራሳቸው እንደዚህ ተመሳሳይ ናቸው ሀሳባቸው። ማለቴ ፕሮፕራይተርሺፕ ላይ ሰውየው ራሱ ማናጀር ሊሆን ይችላል። ፓርትነርሺፕ ላይም ራሳቸው ማናጀር ራሳቸው አምራች ሊሆኑ ይችላሉ። ግን ለነሱም ጭምር ለሁለቱም ምን አላቸው? አንሊሚትድ ላያቢሊቲ አላቸው። ሌላውስ ኮርፖሬሽን አንድ እስከ 50 ሰው የሚመራ ድርጅት ከሆነ አንድ እስከ 50 ሰው የሚመራ ድርጅት ከሆነ ምንድነው ማለት ነው? ኦውነርሺፕ ዲቪደንድ ዲቫይድ ኢንቱ ሼር ነው። ስለዚህ በአክሲዮን መጠን ነው ማለት ነው የሚያገኙት። አክሲዮንን ነው እንጂ ድርጅቱ በራሱ ቦርድ ሜምበር ይኖረዋል። ከዛኛው ትንሽ ከፕሮፕራይተርሺፕ ከፓርትነርሺፕ ትንሽ ለመመስረትም ከባድ ነው። ህግም ይጠብቃል። የሚያደርገው ነገር ሁሉ ትንሽ ከበድ ይላል ማለት ነው። ሶ እነዛ ፕሮፕራይተርሺፕ ፓርትነርሺፕ ሁለቱ ግብር ይከፍላሉ። ሶ ምንድነው እነዛ በራሳቸው ናቸው። በራሳቸው በሚያገኙት ኢንካም ነው የሚከፍሉት። ሶ ይሄኛው ደግሞ በራሳቸው ኢንካም ነው የሚከፍሉት። ደግሞ ለመመስረትም ቀላል ነው ማለት ነው። ይሄ የነሱ ግን ኮርፖሬሽን ለመመስረት በጣም ከባድ ጊዜ የሚወስድ ሩልና ሬጉሌሽን ያለው ስለሆነ ለመመስረት ትንሽ ጊዜ ይወስዳል ማለት ነው። ሌላኛው ደግሞ ሴፓሬት ሌጋል ኢንቲቲ ኦርጋናይዝድ አንደር ይላል። ታውቃለህ? በሌጋል ነው እንጂ ዝም ብሎ እንመስረተው ወይም እንስራው ምናምን ብል የሚሆን ነገር አይደለም ማለት ነው። ሶ ይሄ ፕሮፕራይተርሺፕ ዝም ብሎ ህግ ኖረ አልኖረ ታክስ እስከከፈለ ድረስ መስራት ይችላል። ፓርትነርሺፕም እንደዛው። ነገር ግን ኮርፖሬሽን በቀላሉ የሚመሰረት አይደለም ማለት ነው። ሌላው ደግሞ ኮርፖሬሽን ላው ሊሚትድ ላያቢሊቲ አይታችኋል። ከሌሎች የሚለየው በዚህች ላይ ነው። ሌሎች ሁሉ ያልተገደበ ዕዳ አላቸው። ግን ይሄ ድርጅት ድርጅቱ ባለቤቶች ወይም ለምሳሌ አውነሮች ሆነ እዛ ያሉ ኤምፕሎዮች ምንም አይነት ዕዳ የላቸው። ድርጅቱ ግን በድርጅቱ በራሱ ስም ዕዳ ሊኖረው ይችላል። ግን ድርጅት ውስጥ ለሚሰሩት ቦርድ ሜምበሮች፣ ሚድል ማናጀር፣ ኤምፕሎይ ለነዛ ምንም አይነት ዕዳ አይኖርም ማለት ነው። ሶ እዚህ ጋር የተወሰነ ጥያቄ አለ ከባለፈው የመጣ ሂስቶሪካል ኮስት ፕሪንሲፕል ስቴት ይስላል። እዚህ ጋር እናንተ አንብቧቸው። መልሱ ያው ሲ አይደለም
አሴት ሹድ ቢ ሪከርድ አት ዘር ኮስት ይላል። ስለዚህ ሂስቶሪካል ኮስት ምን እንደሚል ያው እዛኛው ቪዲዮ ላይ ስላየን በደንብ እዛ ሄዳችሁ መመልከት አለባችሁ። ሌላኛው ደግሞ እዚህ ጋር indicate whether each of the following statement presented in below true or false ይላል። እዚህ ጋር ሌሎቹም ያው ውሸት ነው የሚያወሩት። ኤ ላይ ያለው ልክ ነው። ኮንቨርጀንስ ሪፈርስ ቱ ሪፖርት ቱ ሪዱስ ዲፍረንስ ቢትዊን አይፋርስ ኤንድ ዩኤስ ጋፕ ይላል። እሱ ትሩ ነው። ሌላው ደግሞ ሁለተኛው የፕራይመሪ አካውንቲንግ ስታንዳርድ ሴቲንግ ቦዲ ሄድኳርተር ኢን ለንደን ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ አይኤስ ይላል። ትሩ ነው ይሄ። ሶስተኛው ደግሞ ያው ይሄ ፖሊሲ ነው። ምን ይላል? ሂስቶሪካል ኮስት ፕሪንሲፕል ዛት ስቴት ዛት ካምፓኒ ሪከርድ አሴት ዘር ኮስት ይልና ደግሞ ላተር ፐረል ላይ ፌር ቫልዩ መመዝገብ አለበት ምናምን ይላል። ደግሞ ፌር ቫልዩ ተመዝግቦም አሴት ማስት ቢ ዩዝድ ፌር ቫልዩ ሃየር ዛን ዲስ ኮስት ይላል። አይደለም ከተመዘገበው በኦሪጂናል ኮስት ይቀጥል ይላል እንጂ በፌር ቫልዩ እንደገና ቫልዩ ተደርጎ ይመዝገብ የሚል ህግ የለም። ሶ ሂስቶሪካል ኮስት አሴት በራሱ በተገዛ ዋጋ መመዝገብ አለበት ይላል እንጂ እንደገና ደግሞ ቫልዩ ተደርጎ በፌር ቫልዩ ይመዝገብ የሚል ህግ የለም ማለት ነው። ሶ እሱን ቼክ ማድረግ ትችላላችሁ እዛ ቪዲዮ ስለተሰራ። ሌላው ደግሞ እዚህ ጋር አራተኛው ምን ይላል? ሪሊቫንስ ሚንስ ዘ ፋይናንሻል ኢንፎርሜሽን ማችስ ዋት ሪሊ ሃፐን ዘ ኢንፎርሜሽን ኢዝ ፋክቹዋል። ይሄም ደግሞ ፖሊሲ ነው። ምክንያቱም ያው የሚያወራው ቀጥታ ፌዚፉል ሪሊቫንስ ፌዚፉል ቢሆን ነው እንጂ ሪሊቫንስ የሚለው እሱን አይገልጽም። ሪሊቫንስ የሚለው ሜክ ዲፍረንስ ፋይናንሻል ኢንፎርሜሽን ለምሳሌ አምና 1 ሚሊዮን ተሰርቶ ከሆነ ዛሬ 2 ሚሊዮን ተሰርቶ በዚህኛው ዓመት 2 ሚሊዮን ተሰርቶ ከሆነ ይሄ የወደፊቱን ፕሪዲክት ለማድረግ ዲፍረንስ ስለሚፈጥር ይሄንን ሜክ ዲፍረንስ የሚያደርግ ነገር ነው ሪሊቫንስ የሚለው እንጂ ሪሊቫንስ ማለት ፋክቹዋል ሳይሆን ፋክቹዋል መሆን ያለበት የቱ ነው? ፌዚፉል እንትን ቢሆን ነው እንጂ ፌዚፉል ወይም ፋክቹዋል እንደ ፌዚፉል ቢሆን ይሄን የሚገልጸው። ስለዚህ ይሄን ፖሊስ ብለን እናልፋለን። ሌላኛው ደግሞ ቢዝነስ ኦነርስ ፐርሰናል ኤክስፔንስ ማስት ቢ ሴፓሬት ፍሮም ኤክስፔንስ ኦፍ ቢዝነስ ቱ ኮምፕሊ ዊዝ አካውንቲንግ ኢኮኖሚክ ኤንቲቲ አሳምፕሽን። ሶ ልክ ነው አይደለ? ስለዚህ የትኛው ቢዝነስ የሚያራምድ ሰው ዴሊ የሚያወጣቸው ወጪዎች ከቢዝነስ ወጪ ልዩ በሆነ መንገድ መያዝ አለባቸው። አሁን ለምሳሌ የቢዝነስ እቃ ገዝቶ መጥቶ ያኛው የቢዝነስ ወጪ በግል ጥቅም ላይ ማዋል የለበትም። ሶ ኪፕ ሴፓሬት መሆን አለበት ይላል። ሌላኛው ደግሞ ያው አካውንቲንግ ከተማራችሁ በኋላ ምን አይነት ከረር ነው እናንተ የት ሄዳችሁ ነው መቀጠር የምትችሉት የሚለውን እዚህ ጋር ያስቀምጣል። እሱን እናንተ አንብቡት። ያው ቀላል ስለሆነ ፓብሊክ አካውንቲንግ ከሆናችሁ ለምሳሌ ፓብሊክ ላይ መስራት እድል ካገኛችሁ በኦዲቲንግ፣ በታክሴሽን፣ በማኔጅመንት፣ ኮንሰልቲንግ ላይ ሰርቪንግ ጀነራል ፓብሊክ እነዛ ቦታዎች ላይ ስራ ማግኘት ይችላላችሁ። በፕራይቬት ከሆነ ደግሞ በኢንዱስትሪ ላይ ኮስት አካውንቲንግ፣ ባጀቲንግ አካውንቲንግ፣ ኢንፎርሜሽን ሲስተም፣ ታክስ በእነዚህም ልሰሩ ትችላላችሁ። ሌላኛው ደግሞ ገቨርንመንታል አካውንቲንግ ከተማራችሁ አሁንም ታክስ አውቶሪቲ ላይ፣ ላው ኢንፎርስመንት ኤጀንሲዎች ላይ፣ ኮርፖሬት ሬጉሌተሮች ላይ ሬጉሌተር የሚሉ ቢሮዎች ላይ መስራት ይችላላችሁ ማለት ነው። ሶ እንደዚህ ነው። አካውንቲንግ ላይ ግን በደንብ እናንተ ማወቅ ያለባችሁ አሁን ይሄ ቁጥራዊ መረጃ ሳይሆን ከኔ ምን ይጠብቃል፣ እኔ እንደ ተማሪ የኔ ኮንትሪቢዩሽን ምንድን ነው ለወደፊቱ ለኢትዮጵያ ኢኮኖሚ እኔ እንዴት መቀየር እችላለሁ ብለው በዛ ተስፋ ተነሳስታችሁ እንድትማሩ ነው።
ጀስት ፊደሉንና ቁጥሩን ላይ ፎከስ እንዳታደርጉ፣ በራሳችሁ ላይ በውስጣችሁ ላይ ፎከስ እንዳታደርጉ እኔም ሪከመንድ አደርጋችኋለሁ። ሌላኛው ደግሞ ፎሬንሲክ አካውንቲንግ ምንድነው የሚለው ይሄ ዩዝ ኦፍ አካውንቲንግ ኦዲቲንግ and investigative skills to conductive investigation into tape and ይሄ የተለያዩ ማጭበርበሮች፣ ስርቆቶች፣ የተለያዩ ነገሮች እንዳይፈጸሙ የሚሰራ በጣም ከፍተኛ ቦታ የሚሰጠው አካውንቲንግ ነው። ለምሳሌ አሁን ኦዲት የሚደረገው ኢንቨስቲጌት ምርመራ ስኪል ያለው ይሄ አካውንቲንግ እና የተለያዩ ኦዲቲንግ ዘርፍ ላይ የሚሰሩት ምን ለመቆጣጠር ነው? ፍራውድ ቴፕ አይደለ? ማጭበርበር፣ ፍራውድ ማጭበርበር፣ ቴፕ ስርቆት፣ ያንን ለመቆጣጠር ስለሆነ ፎረንሲክ አካውንቲንግ ከተማራችሁ ይሄንን ነው የምትሰሩት እያላችሁ ነው። ሌላው ደግሞ ያው ቤዚክ አካውንቲንግ ኢኩዌሽን፣ ቤዚክ አካውንቲንግ ኢኩዌሽን ምን ይዟል፣ በውስጡ ምን አይነት ነገር ይዟል የሚለውን ቀጥለን የምናይ ይሆናል። ትራንዛክሽን ዛሬ ከተጀመረ እንጀምራለን፣ ደግሞ ካልተጀመረ ለእናንተ በቀጣይ ቪዲዮ የምናዘጋጅ ይሆናል። ፕሊዝ ቪዲዮን ላይክ በማድረግ ጀምሮት። እስካሁን ካያችሁ ምን መስተካከል እንዳለበት ደግሞ ኮሜንት ሴክሽን ላይ አስቀምጡ። ልክ እንደናንተ ፍላጎት ለመስራት እንፈልጋለን። ስለዚህ ጀስት ቪዲዮ ላይ ኮሜንት እንድትሰጡ ሪከመንድ አደርጋችኋለሁ። ሌላኛው ደግሞ ዘ ቤዚክ አካውንቲንግ ኢኩዌሽን ሲል ምን ይመጣችሁ ላይ ብሮ ላይ አሴቶች ይዟችሁ ላያቢሊቲ ብላታውን አድርጉት አይደለ? ሶ ቤዚክ አካውንቲንግ ኢኩዌሽን provides what underlying framework for recording and summarizing economic events። ሶ ፍሬምወርክ ነው፣ ኮንስቲቱሽን ህግ ነው። ስለዚህ የኢትዮጵያ ህጎች የሚነሱት የሚፈጸሙት በምን መሰረት በመሆን ነው? ከኮንስቲቱሽን ነው አይደለ? ስለዚህ ይሄን አካውንቲንግ ኢኩዌሽን ፍሬም በሉት፣ ኮንስቲቱሽን ህግ ነው፣ ማስፈጸሚያ ነው በሉት። ስለዚህ በነዛ የተነሳ ነው የሚፈጸሙት። ሶ አሴት ማስት ኢኳል ቱ ቢ ሳም ኦፍ ላያቢሊቲስ ኤንድ ኦነር ኢኩዊቲ አይታችኋል። ስለዚህ አንድ ሰው አሴት ሀብት አፈራ ያለውን ነገር እምቅ ሀብት አፈራ የሚለው ወይ ኢዳ ላይ ገብቶ ነው ወይ በራሱ ሀብት ተጠቅሞ ነው። ሶ ኢዳ ገብቶ ከሆነ ያንን ላያቢሊቲ እንለዋለን። ኢኩዊቲ ከሆነ ከራሱ ሀብት ከእጁ ከራሱ ካፒታል ተነስቶ ከራሱ እምቅ ሀብት ወይም እቃ ሽጦ ሊሆን ይችላል፣ ያለውን ሀብት አጣርቶ እንትን አድርጎ ሊሆን ይችላል። ያንን ሰብስቦ አሴት የሚያፈራ ከሆነ ከሁለቱ ነው የመጣው አይደለ? ወይ በኢዳ ገብቶ ወይም ሎንግ ተርም ሾርት ተርም ሊሆን ይችላል። ኢዳ ገብቶ ሊያፈራ ይችላል። ወይም ኢኩዊቲ የራሱ እምቅ ሀብቱ ከእጁ ላይ ካለው ገንዘብ ሊሰራ ይችላል ማለት ነው። ሶ አሴቱ ከማን ጋር እኩል መሆን አለበት? ከላያቢሊቲ እና ከኦነር ኢኩዊቲ ጋር እኩል መሆን አለበት ይላል። ሶ እናንተ በደንብ ይህንን እንድታነቡ ቼክም እንድታደርጉ እመክራችኋለሁ። ሌላኛው ደግሞ ያው አሴት ምንለው ምንድነው? አሴት ሪሶርስ ኦፍ ቢዝነስ አውንስ፣ ቢዝነሱ ሙሉ በሙሉ ድርጅቱ ምን ይዟል፣ ድርጅቱ ምንድነው ያዘው የሚለውን ነገሮችን የሚገልጽ ነው። ሌላኛው ፕሮቫይድ ፊውቸር ሰርቪስ ኦር ቤኔፊት። ሶ አንድ ቢዝነስ ላይ ለምሳሌ ማሽነሪ፣ መኪናው የሚያመርታቸው እቃዎች፣ ለምሳሌ የጫማ ፋብሪካ ነገር ምናምን ቢኒስ ወይም ብንወስድ እዛ ላይ ያሉ እቃዎች ለማምረት የሚጠቀማቸው እቃዎች ሁሉ አሴት ይባላል፣ ሀብት እምቅ ሀብት ይባላሉ። ሶ እነዚህ ቢዝነሱ የራሱን የቻለ የያዙ እቃዎች እንለዋለን። ሁለተኛ ደግሞ እነዚህ እቃዎች ፊውቸር ቤኔፊት አላቸው። አይታችኋል እዚህ ጋር ፊውቸር ቤኔፊት ያላቸው ናቸው ማለት ነው። ሌላኛው ደግሞ አሴት ስንል ካሽ ሊሆን ይችላል፣ ኢንቨንተሪ ሊሆን ይችላል፣ ኢኩፕመንት ሊሆን ይችላል። እነዚህን አሴት እንላለን ማለት ነው። ሌላኛው ደግሞ ላያቢሊቲ፣ አሁን ቅድም ብለናል። አንድ አሴትን ለማፍራት የምንገባቸው ዕዳዎች ክሌም አጌንስት አሴትስ፣ ዴብትስ ኤንድ ኦብሊጌሽንስ። ዴብትስ ምንለው ምንድነው? ዕዳዎች፣ የረጅም ጊዜ ዕዳ፣ ዴቢት ሳይሆን ዴብት አይታችኋል። ይሄ ረጅም ጊዜ ዕዳ ወይም ኦብሊጌሽን ምንለው አሁን ዕዳ ውስጥ ገብተን ከሆነ የመክፈል ምን አለ ግዴታ አለ። ምክንያቱም ከዚህ በፊት
ከዚች ደቂቃ በፊት ምን ውስጥ ገብተናል? ኢዳ ውስጥ ገብተናል። ስለዚህ የመክፈል ኦብሊጌሽን አለብን ማለት ነው። ሌላኛው ደግሞ ክሬዲተርስ ኦር ፓርቲ ቱ ሁም ማኒ ኢዝ አውንድ። ስለዚህ ክሬዲተር የምንለው ምን ነው? አበዳሪዎች አይደለ? አበዳሪዎች ብር የበደሩ የብሩ ባለቤቶች ማለት ነው። ሶ አካውንት ፔብል የምንለው ምንድነው? እቃ ገዝተናል ግን በገንዘብ አይደለም፣ ገና እንከፍላለን ማለት ነው። ገና እንከፍላለን። ሶ ያንን አካውንት ፔብል እንለዋለን። ኖት ፔብል ይሄ ደግሞ ያው ሪቴን ፕሮሚስ አይደለ? የተጻፈ ኖት ፔብል። ኖት የተጻፈ ቃል ወይም እንዲህ እናደርጋለን፣ በዚች ሰዓት እቺን ፈጽሜ እቺን ያክል ላንተ ከፍላለሁ ብሎ የሚወስድ ከሆነ ያንን ኖት ፔብል እንለዋለን። ሌላው ደግሞ ሳላሪስ ኤንድ ዌጅ። ይሄ መንግስት ነው። ለምሳሌ ለመንግስት ለሰራተኞች አሁን ለመንግስት ሰራተኞች የመክፈል ምንድነው ኢዳ አለበት አይደለ? ወር ከደረሰ በኋላ የመክፈል ኢዳ አለበት ካልከፈለ ማለት ነው። እስከ ይከፍላሉ ብሎ ቀጥሯል፣ ግን ወሩ ሲደርስ ካልከፈለ ኢዳ ሆኖ ይቀርለታል። ሶ እነኚህ ላያቢሊቲ ምን አይነት ኮምፖነንቶችን ይዟል የሚለው ነገሮችን በደንብ ቼክ እንድታደርጉ እመክራለሁ። አካውንት ፔብል ምንድነው? ኖት ፔብል ምንድነው? ሌሎችም አሉ፣ እናንተ ቼክ አድርጉ። ሌላው ደግሞ ኢኩዊቲ ምንለው እምቅ ሀብት አይደለ? ቅድም አሴት እንደማፍራት ከራሱ ከግል ሀብቱ ያንን ተጠቅሞ አሴቱን እንደማፍራት ተጠቅሞ እንደሆነ ያልነው ነገር ማለት ነው። አውነርሺፕ ክላይም እያለ ነው እዚህ ጋር አውነርሺፕ ክላይም እያለ ስለሆነ ይሄንን አውነርሺፕ ክላይም ቶታል አሴት ሪፈርስ ሪሲቫል ኢኩዊቲ። ሶ ለምሳሌ ቅድም አሴቱን ለማፍራት ከሌላ ሰው ተበድሮ ይሄንን ብድር ከከፈለ በኋላ እጃችን ላይ የሚቀር እምቅ ሀብት ምን እንለዋለን? ኢኩዊቲ። ይሄ ለወደፊቱ ለካምፓኒያችን፣ ለወደፊቱ ኢንቨስትመንት፣ ለወደፊቱ ካፒታል፣ ለወደፊቱ የምንሰራ የስራ ጅማሮ ብለን ያስቀመጥነው ሀብት ከሆነ እሱን ሬሲጁዋል ቫልዩ ኦር ኢኩዊቲ እንላለን። ሌላኛው ደግሞ ሼር ካፒታል ኦርዲነሪ። ይሄም ያው ቅድም ብለናል። ያው ሼር ካፒታል አክሲዮን አይደለ? አክሲዮኑ የራሳችን ድርሻው ለምሳሌ ከሌሎች አሁን ቅድም ኮርፖሬሽን ብለናል አይደለ? ብዙ ሰዎች ጋር 1 እስከ 50 ሰው ተደራጅቶ ከሆነ የራሳችን ድርሻ እሱም ኢኩዊቲ ወይም ኦርዲነሪ ይባላል ማለት ነው። የራሳችን እምቅ ሀብት ስለሆነ። ሌላኛው ደግሞ ሪቴን ኤርኒንግ። ይሄ ደግሞ ካምፓኒ ላይ ለወደፊቱ ለማንም የማይሰጥ ካምፓኒ ለወደፊቱ ብሎ ያስቀመጠው ሪቴን ኤርኒንግ ይባላል። ይሄ ሼር ካፒታል የምንለው ዲቪደንድ አውጆ የካምፓኒው ቦርድ ዳይሬክተር ለሌሎች ዲቪደንድ አውጆ ሼርን የሚሰጠው ወይም የሚያካፍለው የአክሲዮን ድርሻ ይባላል። ይሄ ሼር ካፒታሉ ዲቫይድ የሚደረግና ለሌሎች ሼር የሚደረግ ሲሆን ይሄ ሪቴን ኤርኒንጉ ደግሞ የማይነካ ለካምፓኒ እምቅ ሀብት ሆኖ ካለፈው አመት ወደዚህኛው አመት የሚያልፍ ሲሆን ይሄ ሼር ካፒታል ደግሞ ለሌሎች በዲቪደንድ የራሳቸው ምን ያክል እንደሚቀበሉ በዛ ለነሱ ተካፍሎ የሚሰጥ ይሆናል ማለት ነው። ሌላኛው ደግሞ እዚህ ጋር ያሉትን ሌላ ጊዜ የምናይ ይሆናል ማለት ነው። ቀጥለን ዲክሪዝ ኢንክሪዚንግ ማን ሲነካ ማን ይሆናል። አሁን ቅድም ይሰጣል ተብለናል አይደለ? ማን ሲሰጥ ማን ይነካል፣ ማን አይነካ የሚለው ነገሮችን ቀጥለን በሌላ ቪዲዮ የምናይ ይሆናል። ፕሊስ ላይክ ሼር አድርጉ፣ ለሌሎችም ደግሞ እንዲደርስ ማለት ነው። ኮሜንትንም ጻፉ። እንደዚህ አስተካክል የምትሉት ነገር ካለ አስቀምጡ። መልካም ሳምንት ይሁንላችሁ።